አለፈልን ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ ስንት ደጋፊ ማለት እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ ያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። ዘነቱ አርሰናል ዘነቱ በቀጭኑ ፈትል ተሽከርክረው መጡ። ዘለቁ መክፈኞች ዘለቁ በላይ እየመጡ በታች ሲጠቀፉ ህመም ሰውነቴ ህመም አካላቴ ዘለቁ አርሰናል ዘለቁ እነ ሞት አይፈሬ እና አይጨነቁ። ዘለቁ አርሰናል ዘነቱ በቀጭኑ ፈትል ተሽከርክረው መጡ። ዘለቁ መክፈኞች ዘለቁ በላይ እየመጡ በታች ሲጠበቁ ዘለቁ አርሰናል ዘነቱ በቀጭኑ ፈትል ተሽከርክረው መጡ። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ አለቅሳለሁ ብዬ አላውቅም። የምድሬ ነው የምላችሁ ማለት የአርሰናል ደጋፊዎች ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ። ይኸውልህ ይሄ እንባ ብቻ አይደለም። ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ።
አወዩ ሌላው አርሰናል ዋንጫውን በላው አርሴ ዋንጫውን በላው አርሱ ዋንጫውን በላው አርሴ ዋንጫውን በላው አርሱ ዋንጫውን በላው እንዴት ነው ሊገለጽ የሚችለው እኔ ደስታ? አንዳንዴ ደስታ ለመግለጽ ፈልጋችሁ ቃላት አጥሯችሁ አያውቅም? ያን የሆነው እኔ ጋር ያን የሆነው እውነት ከምሬ ነው የምላችሁ። ምንድነው አሁን እንዴት ነው የሚደረገው? I'm wondering I should go to London City to celebrate the street parade. Can you imagine that? We've been waiting for 22 years. አረበ አሁን በአሁኑ ሰዓት የ2 ዓመት ወጣት የአርሰናል ደጋፊ አንተ ስትወለድ ማለት እኮ ነው አርሰናል ዋንጫ የበላው። Can you imagine that? እኔ በጣም በቃ ቃላት አጥሮኛል ቃላት። የአርሰናል ደጋፊዎች እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። የአርሰናል ደጋፊዎች ብቻ ሳትሆኑ እውነት ለመናገር የማንቼ ደጋፊዎች፣ የሊቬ ደጋፊዎች፣ የቼልሲ ደጋፊዎች፣ የሲቲ ደጋፊዎች እንኳን ደስ ያላችሁ። ያለ እናንተ ኳሱ ሊደምቅ አይችልም። ከምሬ ነው። ኳስ ላይ መነቋቆር ከሌለ እንዴት ኳስ ሊደምቅ ይችላል? እና ሁላችሁም የዋንጫው ድምቀት ናችሁ። እንኳን ደስ ያላችሁ። አንዳንድ ልጆች የማንቼ ደጋፊዎች የሊቬ መሰደድ አለባችሁ፣ አገር ጥላችሁ መውጣት አለባችሁ ሲሉ ሰምቻለሁ። እኔ ያንን አክሴፕት አላደርግም፣ አልቀበልም። የትም መንቀሳቀስ የለም፣ እዛው ቁጭ። አርሰናል እኔ እውነት ለመናገር አርሰናል ልቤ ውስጥ እንዲገባ የአርሰናል ፍቅር እንዲሰርጽብኝ ያረጉት 2 የቀድሞ ኮከቦችን ማመስገን እፈልጋለሁ። 2 ኮከቦች ዴኒስ ቤርካምፕ ያ ኮከብ፣ ቴሪ ኤነሪ። አርሰናልን የከተባችሁኝ እናንተ ናችሁ። ኢንቪዚብል ያንን ዋንጫ ስታነሱ በጣም ሩቅ ስለሆነ እንደ ህልም ነው የሚታየኝ፣ እንደ ህልም። ያው ከ2 ዓመት በኋላ ተደገመ። እንኳን ደስ ያለን አርሰናል፣ እንኳን ደስ ያለን። ይቀጥላል ገና ሴሌብሬሽኑ። it will be continued until the end of summer። ምንም ጥያቄ የለውም። እወዳቸዋለሁ፣ በጣም እወዳቸዋለሁ፣ አከብራቸዋለሁ። በዚህ አጋጣሚ እየደወላችሁ በሶሻል ሚዲያም ሆነ በተለያየ መንገድ እንኳን ደስ ያላችሁኝ በተለይ የአርሰናል ደጋፊዎች ይጠበቃል፣ ምንም ጥያቄ የለውም። በተለይ የሌላ ቡድን ደጋፊዎች፣ የዩናይትድ፣ የሊቬ፣ የቼልሲ፣ የሲቲ፣ የሌላም ቡድን ደጋፊዎች በጣም ነው የማመሰግናችሁ። ለእናንተ ልዩ ክብር አለኝ። በጣም አመሰግናለሁ።
አርሰናል የአርሰናል ደጋፊ ጊዜ እናንተ ነው። ቀና ቀና ብላችሁ ይመቻችሁ። አንተ እግዚአብሔር ይስጥ ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ተንኪ ወለ ኤሶዬ እግዚአብሔር ይስጥ ዱዊኑ ዱይ Maybe not today. Maybe not tomorrow. Awayu lelanu Arsenal watari belanu Beya Declan Gabi Wilo Timbe Saka Victor Ode ፎካግረውን ነበር ናቸው ብለው ሚዜ መሞሸራችን ነው ዘንድሮ በጊዜ